አላህ አንድም ባሪያ ደግሞ ሲጠላው ወንጀሉ ይበዛል ይሄ ሁሉ ረህመት ተላልፎ ሄዶ የአላህ ጥላቻ ጋር ይደርሳል አላህ ይጠብቀን ሲጠላው ደግሞ ጅብሪልን ይጠራውና እኔ ገሌን ጠልቼዋለሁ ጥላው ይለዋል ጅብሪል ይጠላዋል የሰማይ ቤት መላእክቶችም ይጠሩታል ይጠራል በአህለ السماء ان الله يبغض فلانا فابغض فيبغضونه ሁሉም ይጠላዋል ከዛም በኋላ ምድር ላይ መጠላትን አላህ ያደርግበታል ዝም ብሎ አይቶት ሰው ይጠላዋል ማለት ነው አይቶት የሚወደው ሰው አለ የሚወደድ ሰው አለ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አህሉ ሲር ሲገልጿቸው من رآه من بعيد هابه كروك سياشو بتام يا كبراتشو على الناس هاي بالاتشو نبي صلى الله عليه وسلم بروكو لما ياتشو لك قرباتشو يوداتشو الله مو بفكراتشو يودقال سياياتشو غنا هي فيوضع له القبول زيو مدر لاي እንግዲህ ከአላህ ረህመት የተቆራረጠ ካልሆነ በስተቀር ነብዩ ሰለላሁ ዐለይሂ ወሰለም ማን ይጠላል ማንም ቢላቸዋል